ኢትዮጵያ እግር ኳስ ፌዴሬሽን ይግባኝ ሰሚ ኮሚቴ የሊግ አክሲዮን ማህበሩ የወሰናቸውን ውሳኔዎች ተከትሎ ተጫዋቾች እንደዚሁም ክለቦች ተቃውሞ ነበራቸው። ከዚህ ጋር በተያያዘ አሁን በተለይም ትላንትና ማምሻውን ይፋ በሆነ መረጃ መሰረት ከሆነ አጠቃላይ በተለይ ከዚህ ቀደም የተወሰኑ ውሳኔዎች አጠቃላይ እንደሚጸኑና ይግባኛቸውም ውድቅ መደረጉን የኢትዮጵያ እግር ኳስ ፌዴሬሽን ውሳኔውን ይፋ አድርጓል። የዲሲፕሊን ኮሚቴው ነው ይህንን ይፋ ያደረገው። ከዚህ ቀደም በተለይ ጥያቄያቸውን አቅርበው የነበሩት መቻል፣ ሲዳማ ቡና፣ ሐዋሳ ከተማና መቀለ ሰባ እንደርታ ነው። እነዚህ ክለቦች ደግሞ አንደኛው ጥያቄያቸው የነበረው ራሱ በተለይም የሊግ ካምፓኒ የፋይናንስ ቁጥጥር አስተዳደር ኮሚቴ የወሰነ ውሳኔ ህጋዊነት የለውም የሚል ነበር። ሆኖም ራሳቸው የወሰኑት ውሳኔ ነው። ከዚህ ቀደም እኛም አቅርበነው ነበር ይህንን ውሳኔ ክለቦቹ ሲስማሙና ራሳቸው የወሰኑትን ውሳኔ ነው መልሰው የተቃወሙት። ህጋዊነት የለውም ያሉት ህጋዊ መሰረት እንዳለውም የኢትዮጵያ እግር ኳስ ፌዴሬሽን ይግባኝ ሰሚ ኮሚቴ ይፋ አድርጓል። ከዛ ውጭ ደግሞ በተለይም ሌላኛው አንደኛው የተነሳው ከዚህ ቀደም ክለቦች አጠቃላይ ፋይናንሳቸው ተበርብሮ ነበርና አካውንታቸው አጠቃላይ ተጫዋቾች እንደዚሁም ክለቦቹ ከዚህ ቀደም ወጪ ያደረጓቸው ምርመራ ተደርጎበት ነበር። ይህም ተገቢነት የለውም፣ በተለይ የግል መብት ጥሰት አለው ብለው ነበር። ሆኖም አንድ ሰው ከተጠረጠረ ወንጀል ሰርቷል ተብሎ ከሚታሰብ ከሆነ አካውንቱ ይፈተሻል። ይህ በየትኛው መገለ የሚሰራ ነውና ይህን ነበር ያቀረቡት። ተጫዋቾቹም እንደዚሁም ክለቦቹ ተቀባይነት አላገኘም። በዚህ ምክንያት የካቲት 17 ላይ የተወሰነ ውሳኔ እንደሚጸና ነው የኢትዮጵያ እግር ኳስ ፌዴሬሽን ያስታወቀው። በዚህ መሰረት በቀጣይ አንደኛው ሊግ ይጀምራል። ሁለተኛው ዙር ማለት ነው የኢትዮጵያ ፕሪሚየር ሊግ። ያኔ እነዚህ ክለቦች በተለይ መቻል፣ ሲዳማ ቡና፣ ሐዋሳ ከተማ፣ መቀለ ሰባ እንደርታ ውድድሩ ላይ እንመለከታቸው። በቀጣይ በምን መልኩ ነው የሚቀጥለው ሊጉ? ምክንያቱም እነዚህ ክለቦች ከታገዱ ጨዋታዎችን አያከናውንም፣ ተጋጣሚ ቡድኖች ደግሞ ፎርፌ ያገኛሉ። በምን መልኩ ነው የሚለውን ያሁን እንመለከታለን። ሆኖም ግን ክለቦቹ ላይ የተወሰነ ውሳኔ ክለቦቹ ላይ ብቻ የሚጸና አይደለም፣ ተጫዋቾችም ቅጣት እንዳለባቸው ይታወቃል። ከመቻል 7 እንደዚሁም ከሲዳማ ቡና 6 ከሐዋሳ ከተማ ሌላኛው ከሐዋሳ ከተማና ከመቀለ ሰባ እንደርታ ደግሞ አንዳንድ ተጫዋቾች ተቀጥተዋል። የገንዘብ ቅጣት አለ። መቻል 21 ሚሊዮን ብር መቀጣቱ የሚታወስ ነው። ከዛ ውጭ ደግሞ ሲዳማ ቡና ደግሞ 18 ሚሊዮን ብር፣ ሁለቱም ሐዋሳ ከተማና መቀለ ሰባ እንደርታ ደግሞ 7 ሚሊዮን ብር ቅጣት ተላልፎባቸዋል። እነዚህ ቅጣቶች ተግባራዊ ይሆናሉ። በቀጣይ እነዚህ ክለቦች የሚያደርጉት የኢትዮጵያ እግር ኳስ ፌዴሬሽን አጠቃላይ ይግባኝ ሰሚ ኮሚቴም ውሳኔውን አጽድቋል። ወደ ካስ ነው የሚያቀኑት። ዓለም አቀፉ የስፖርት ገላጋዮች ፍርድ ቤት አቅንተው ውሳኔ ይተላለፋል ተብሎ ይጠበቃል። የተለየ ነገር አንጠብቅም። ካሁን በኋላ ምናልባት ጥርጣሬዎች ነበሩት። የኢትዮጵያ እግር ኳስ ፌዴሬሽን የይግባኝ ሰሚ ኮሚቴ ውሳኔውን ይሽረዋል ተብሎ ነበር። ወደ ካስ የሚሄዱ ከሆነ ግን በተለይ ከዚህ ቀደም ፊፋም እንደዚሁም ሌሎች ሊጎች የሚያደርጓቸው ውሳኔዎች አሉ። ከፋይናንስ አወጣጥ ደንብ ጋር በተያያዘ ክለቦች ጥሰት የሚፈጽሙ ከሆነ ተፈጻሚነቱ የሚጸና ነው የሚሆነው። በዚህ ምክንያት እነዚህ ክለቦች በቀጣይ ይሄ አጠቃላይ የተላለፈባቸው ቅጣት ይጸናል ተብሎ ነው የሚጠበቀው። ወደ 14 የሚጠጉ ተጫዋቾች ላይ ነው እንግዲህ ባለፈው ምርመራ ክለቦች ተደርጎባቸው በተለይ ሶስተኛ ወገን ጣልቃ ገብነት አለ የሚል ነው አንደኛው እንግዲህ በተለይ ቅጣቱ እንዲተላለፍ ምክንያት የነበረው። ሶስተኛው ወገን ካለ ደግሞ ፊፋም ይህንን አይደግፈም፣ ወደ ፊፋም ቢያቀኑ ተቀባይነት ይኖረዋል ተብሎ አይጠበቅም። ከዛ ውጭ ካፍም እንደዚሁም ካስም የሚወስኗቸው ውሳኔዎች ተመሳሳይ ይሆናሉ ተብሎ ነው የሚጠበቀው። በቀጣይ ግን ክለቦቹ ይህንን በተመለከተ ይግባኝ ይጠይቃሉ ተብሎ ነው የሚጠበቀው። ምክንያቱም አንዳንዶቹ ሙሉ ቡድን ማለት ይችላል አጠቃላይ በርከት ያሉ ተጫዋቾች ናቸው የተቀጡባቸው። እንግዲህ በዚህም ምክንያት ክለቦቹ ከፍተኛ ጉዳት ይገጥማቸዋል ተብሎ ነው የሚጠበቀው። ለሌሎችም ክለቦች ማስተማሪያ ይሆናል። ምክንያቱም ከዚህ ቀደም ብሎ ራሳቸው የተስማሙበትን ህግ ነው እንግዲህ አሁን እየጣሱ የሚገኙትና ይሄንን ጠብቀው በቀጣይ በተለይ ክለቦቹ ጤናማ ሆነው እንዲዘልቁ እንደዚህ አይነት የፋይናንስ ሉጋም ያስፈልጋቸዋል። አንደኛው ችግር ይሆን ነበር ክለቦች ከፍተኛ ገንዘብ ያወጣሉ። ከዛ በኋላ ድንገት ተንሸራተው ወደ ታችኛው ሊግ በሚወርዱበት ሰዓት ላይ መቋቋም ይከብዳቸዋል። ሁለቱም የጅማ ክለቦች ጥሩ ማሳያ ናቸው ብዬ አስባለሁ። አሁን ያሉበት ደረጃ ቀስ እያሉ የተንሸራተቱ ከአመት አመት ከሊጉ ሲወርዱ አሁን ከኢትዮጵያ እግር ኳስ ፌዴሬሽን የሚመራው የሊግ እርከን ቁጭ ነው አለንድሮና ይሄ ለሌሎቹም ክለቦች ማሳያ ሊሆን ይችላል። በእንግሊዝም ከዚህ ቀደም ፖርትሞዝ እናስታውሳለን። በተመሳሳይ መልኩ 2000ዎቹ አጋማሽ ላይ ጥሩ ቡድን የተመለከተ ነው። ያ ቡድን ቀስ እያለ የተንሸራተተ ወርዷልና ጥሩ የፋይናንስ ሂደት ከሌለው አይደለም አንድ እግር ኳስ ቡድን አይደለም የትኛውም ተቋም የፋይናንስ ሂደቱ ነው በቀጣይነት እንዲዘልቅ ሊያደርገው የሚችለው። በዚህ ምክንያት ክለቦቹን ልጓም ያስፈልጋቸው ነበር። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበርም ይህንን አድርጎ ነበር። ትናንትናም የኢትዮጵያ እግር ኳስ ፌዴሬሽን ይግባኝ ሰሚ ኮሚቴ ይህንን ነው ያጸደቀው። ሌላኛው የብሔራዊ ስቴዲየም ግንባታን በተመለከተ ነው። ሁለተኛው ምዕራፍ ሙሉ ለሙሉ ለማጠናቀቅ 18.6 ቢሊዮን ብር ወጪ እንደሚደረግ ተገልጿል። ቀደም ብሎ 2008 ታህሳስ ወር ላይ ይህ ግንባታ ሊከናወን ሲል አጠቃላይ ግንባታው የሚያስፈልገው 2 ቢሊዮን ብር ነው ተብሎ ነበር። አሁን እጅጉን
ከ5 እና ከ6 እጥፍ በላይ በጨመረው ዋጋ ኢንፍሌሽኑ እንዳለ ይታወቃል። ያን ስቴዲየም ሲጀመር በነበረበት ሂደት አይደለም የዘለቀው። በርካታ ችግሮች ነበሩበት መጀመሪያ ላይ ተጀመረ። ከዛ በኋላም ተያያዥ በርከት ያሉ ጉዳዮች ነበሩ። ጣቢያችንም እንደዚሁ ምርመራ አድርጎበት ነበር። እዚህ ስቴዲየም ላይ ስቴዲየሙ መጠናቀቅ ከሚገባው ጊዜ እጅጉን የዘገየ ነበር አጠቃላይ ሂደቱ ከጨረታ እንደዚሁም ከዛ በኋላም ስንመለከት እንደነበረው ቀደም ብለው ሊሰሩ የነበሩ የገቡ ማቴሪያሎች ነበሩ። አንደኛው የስቴዲየሙ የመሮጫ ትራክ ነው። ለትራኩ የሚያስፈልጉ ማቴሪያሎች ገብተው ነበር፣ ግን ማንም በማን አለብኝነት ወድቀው ሲበሰብሱ ነው የተመለከትነው እዛ ስቴዲየም ላይና አሁን ድጋሚ እነዚህ ወጪ ወጣሉ። እንግዲህ የመንግስት የህዝብ ሀብት ነበር ሲባከንበት የነበረው። አሁን በታሰበለት ጊዜ እንደሚጠናቀቅ ተስፋ እናደርጋለን። በሁለተኛው ምዕራፍ ትልልቅ ስራዎች ይሰራሉ ተብሎ ይጠበቃል። የሁለተኛው ምዕራፍ ለ2ና እንደዚሁም ለ3 የፊፋን ደረጃ እንደዚሁም የካፍን ደረጃ ያሟሉ መስፈርቶች ያጠቃልላል ተብሎ ይጠበቃል። በአጠቃላይ እንግዲህ በተለይም የስቴዲየም ጣራ አንደኛው ነው። ወንበር ገጠማ ይኖራል። ከዚህ ውጭም ሌሎች ስራዎች ይሰራሉ ተብሎ ይጠበቃል። ምናልባት የሚያመሳስለው ነገር ካለ ከወይም ሊጋ መጸዳጃ ቤቶች አሉ። 1200 መጸዳጃ ቤቶች አሉት። ከዚያ ውጭ ጣሪያ ትገደናል። ክቡር ትሪቡንን ጨምሮ እነዚህ ስራዎች ይሰራሉ ተብሎ ይጠበቃል። እነዚህ በተያዘላቸው ጊዜ የሚጠናቀቁ ከሆነ በኢትዮጵያ እግር ኳስ ላይ ትልቅ ምዕራፍ በር ከፋች ይሆናል ተብሎ ነው ይህ ስቴዲየም የሚጠበቀው። በ18 ወራት ይጠናቀቃል። ዓለም አቀፍ እንደዚሁም አህጉር አቀፍ ውድድሮችንም እንደዚሁ እንደሚያስተናግድ ነው ታሳቢ ተደርጎ ግንባታው ሁለተኛው ምዕራፍ ትላንትና ውል የተፈረመው ከዚህ ቀደም የያዘው ካምፓኒ ነው። አሁን የያዘው የቻይናው ኮሚኒኬሽን ኮንስትራክሽን ካምፓኒ ነው የያዘው። ከዚህ ቀደም ይዞት በተለይ ባለመስማማት ምክንያት ወደ 400 ሚሊዮን ብር እንዲመልስ መደረጉ የሚታወስ ነው። ይህ ካምፓኒ አሁን ተመልሶ ሁለተኛው ምዕራፍ አጠቃላይ ሂደቱን እንዲያጠናቅቅ እድል ተሰጥቶታል። ወደ 62000 ተመልካች ያስተናግዳል። ከፍተኛ ቁጥር ያለው ተመልካች የሚያስተናግዱ ክለቦች ስቴዲየሞች መካከል ይሄኛው አንደኛው ነው። የአዲስ አበባ ስቴዲየም በአጠቃላይ መንግስት እንግዲህ በተለይም ባለፉት 6 ዓመታት በርከት ያሉ ግንባታዎችን አከናውኗል። በአዲስ አበባ ከተማ ውስጥ ከ1300 በላይ መካከለኛ እንደዚሁም አነስተኛ የማዘውተሪያ ስፍራዎችን መገንባቱን ነው እንግዲህ የባህልና ስፖርት ሚኒስትሯ ሸዊ ሻንካ የገለጹት። በቀጣይ ይህም ስቴዲየም ከነዛ ጋር ተመጋጋቢ ይሆናል ተብሎ ይጠበቃል። ምክንያቱም ዋና ስቴዲየም ገንባ እንጂ ታዳጊዎች የሚወጡት ታች ሰፈር ውስጥ ነው። ትንሽ ስቴዲየሞች ያስፈልጋሉ። ታዳጊዎች ራሳቸውን ታለንታቸውን ተሰጥቷቸውን ከፍ አድርገው የሚያሳዩበት ስቴዲየም ያስፈልጋል። ከዚህ አንጻር ይህ ስቴዲየም በቀጣይ ያለው ዋና ትልልቅ ስቴዲየም ትልልቅ ኢቨንቶችን ያስተናግዳል ተብሎ ይጠበቃል። የአፍሪካ ዋንጫ እንደዚሁም ቻን ውድድሮችም ይካሄዱበታል ተብሎ ይጠበቃል። የጣሊያን ሴሪ ትናንትና 30ኛ ሳምንት የተደረጉ ጨዋታዎች ነበሩ። ቬሮናና ፓርማን ያገናኘው ጨዋታ ባዶ ለባዶ በሆነ ውጤት ተጠናቋል። ላዚዮ ደግሞ ከቱሪኖ ጋር ያደረገውን ጨዋታ አንዳቻ በሆነ ውጤት አጠናቋል። ይህም በተለይም ከ2006 በኋላ 3 ተከታታይ ጨዋታዎችን በአቻ ውጤት ሲያጠናቅቅ ነው። ላዚዮ በስፔን ላሊጋም 29ኛ ሳምንት ትናንትና አንድ ጨዋታ ተከናውኖ ነበረ። ሴልታ ቪጎና ላስ ፓልማስ ባደረጉት ጨዋታ አንዳቻ በሆነ ውጤት መደበኛው ጨዋታ ክፍለ ጊዜ ተጠናቋል። አልፍሬዶ ጎንዛሌዝ ለሴልታ ቪጎ እንደዚሁም አልቤርቶ ሞሌሪዮ ደግሞ እንደዚሁ ለላስ ፓልማስ ግብ አስቆጥረዋል። ላስ ፓልማስ በአሁኑ ሰዓት 26 ነጥቦችን ይዞ 19ኛ ደረጃ ላይ ተቀምጧል። ሴልታ ቪጎ ደግሞ በአንጻሩ ከአጠቃላይ ከ29 ጨዋታዎች 40 ነጥብ ሰብስቦ 8ኛ ደረጃ ላይ ነው የተቀመጠው። የእንግሊዝ ፕሪሚየር ሊግ ዛሬ 30ኛ ሳምንቱን ጅማሮ ያደርጋል። በሳምንቱ መጨረሻ አልተደረገም ነበር። ከዓለም አቀፍ ጨዋታዎች በኋላ የኤፍኤ ካፕ የሩብ ፍጻሜ ጨዋታዎች ነበር የተከናወኑት። ዛሬ 3 መርሃ ግብሮች ሲከናወኑ አርሰናል ከፉልሃም ቀደም ብሎ የሚደረገው ጨዋታ ነው። አርሰናል በተለይም ዘንድሮ ጥሩ ጊዜ እያሳለፈ ነው የሚገኘው። ምናልባት ያው በዋንጫ እንደዚሁ መጀመሪያ ላይ ከተነሳበት ነገር አንጻር ስንመለከተው ቡድኑ ላይ ክፍተት እንዳለ እንመለከታለን። ካለፉት ጥቂት ጨዋታዎችም በርከት ያሉ ነጥቦችን ጥሏል። ካደረጋቸው የመጨረሻ 5 ጨዋታዎች በሁለቱ ባቻ ውጤት ነው ያጠናቀቀ። የመጨረሻውን ጨዋታ አሸንፏል። ከሊቨርፑል ጋር ያለው ነጥብ ልዩነት ሰፊ ነው። የ12 ነጥብ ልዩነት አለ። በአሁኑ ሰዓት በሊጉ አርሰናል 58 ነጥቦችን የሰበሰበው፣ ተጋጣሚ ፉልሃም በአንጻሩ 45 ነጥቦች አሉት። ዘንድሮ ቢያንስ በአውሮፓ መድረክ የሚያሳትፈውን ውጤት ይዞ ያጠናቀቃል ተብሎ ነው የሚጠበቀው። እንደ ቡድን አርሰናል ያው በርከት ያሉ ጉዳቶች እንደነበሩበት ይታወቃል። በዚህም ምክንያት ያው ቡድኑ መጀመሪያ ላይ ታስቦ ከነበረው በዛ መልኩ አልተጓዘም። አሁንም የሚገኝበት ደረጃ መጀመሪያ ላይ በነበረበት ሞመንተም በሊጉ ምናልባት ከፍ ብሎ የመቀመጥ እድል ሊኖረው ነበረ። ይህንን አላሳካም። ዘንድሮ ምናልባትም አርሰናል የባለፉትን 2 ዓመታት ጥንካሬው ላይ ተገኝቶ ቢሆን ኖሮ ዋንጫውን የማንሳትም እድል ሊኖረው ነበረ። ይህንን ግን አላሳካም። ዛሬ ከፉልሃም ጋር ነው የሚጫወተው። ከፉልሃም ጋር በተለይም በሜዳው ባደረጋቸው ያለፉት 31 ጨዋታዎች አልተሸነፈም። 24ቱን አሸንፏል። ከዛ ውጭ ደግሞ በ7ቱ ጨዋታ በአቻ ውጤት ነው ያጠናቀቀው። ይህም በእንግሊዝ በተለይም በከፍተኛው ሊግ በፕሪሚየር ሊጉ
ሊጉ ይህን አል በሜዳው ሳይሸነፍ ረጅም ርቀትን ከተጓዙ ክለቦች መካከል አንደኛው ያደርገዋል። ያለፉትን ግን በቅርብ ጊዜ ባደረጓቸው ጨዋታዎች ላይ ማሸነፍ ከብዶታል። ፉልሃምን በሁለቱ በአቻ ውጤት ነው ያጠናቀቀው። በቅርብ ጊዜ ባደረጓቸው ከሜዳ ውጭም እንደዚሁ በሜዳው ባደረጋቸው ጨዋታዎች ከዛ ውጭ ደግሞ በአንዱ ጨዋታ ተሸንፏልና የማርኮስ ሲልቫ ቡድን ለአርሰናል ጥሩ ፈተና ይዞ እየመጣ እንዳለ መመልከት እንችላለን። በዛሬው ጨዋታ ላይ እንደተለመደ ያው ቶሚያሱ የለም፣ ከሃቨርትዝ፣ ገብርኤል ሄሱስና ካላፊዮሪ እንደዚሁ በኢንተርናሽናል ብሬክ ወቅት መጎዳቱን እናስታውሳለን። እነዚህ ተጫዋቾች የሉም። እነዚህ ተጫዋቾች ደግሞ አለመኖራቸው ምናልባት ይህኛው ጨዋታ ላይ ትልቅ ተጽዕኖ ላይኖረው ይችላል። ሆኖም ግን በቀጣይ የሚኖረው ቻምፒየንስ ሊግ ጨዋታ ላይ የተለየ ካላፊዮሪና እንደዚሁም የሃቨርትዝ አለመኖር ትልቅ ጉዳት ይሆናል ተብሎ ነው የሚጠበቀው። በአርሰናል በኩል እንደ ቡድን አርሰናል አሁንም ቢሆን ያው ቀጣይ ጨዋታዎችን ሊቨርፑል እየጣለ ይሄዳል ተብሎ አይጠበቅም። ምክንያቱም ይሄን 12 ነጥብ ልዩነት አጥብቦ ዋንጫ ፉክክር ውስጥ መቆየት ከባድ ነው። በቅርብ ዓመታት ይሄንን አልተመለከትንም። ምናልባት የምናስታውሰው 2012 ላይ ነው የምናስታውሰው 11-12 የውድድር ዓመት ላይ ማንቸስተር ሲቲ የ8 ነጥብ ልዩነት አጥብቦ ያቺ የዊጋን ጨዋታ ዩናይትድ እና ዊጋን ያደረጉት ጨዋታ ባቻ ውጤት እንደዚሁም ዩናይትድ ከኤቨርተን ጋር የነበረውን ጨዋታ እንደዚሁ መጠናቀቁን ተከትሎ ከዛ በኋላ ሲቲ ሻምፒዮን ነበረ። ከዛ በኋላ በነበሩት ዓመታት ግን ይህንን ያሳካ ቡድን የለም። ከባድ ነው የሚሆነው። ምክንያቱም 4 ጨዋታዎችን ሊቨርፑል መሸነፍ አለበት። ከዛ ውጭ ደግሞ አርሰናል እያንዳንዱን ቀሪ ጨዋታዎችን የሚቀሩ 9 ጨዋታዎችን እያሸነፈ መዝለቅ ይኖርበታል፣ የዛሬውን ጨዋታ ጨምሮ። ከዚህ አንጻር በስሌት ደረጃ ስንመለከተው አይሆንም። ያው እግር ኳስ ነው፣ የሚፈጠሩ ነገሮች አይታወቁም። ከዚህ ቀደም በተለያዩ ጊዜያት ተመልክተን እናውቃለን። እንደዚህ አይነት ታሪኮች አሉ። ከዛ አንጻር ካልተመለከት ነው ካልሆነ በስተቀር አርሰናል ሙሉ ትኩረቱ ይሆናል ተብሎ የሚጠበቀው የአውሮፓ ቻምፒየንስ ሊግ ነው። ሌላኛው የሚደረገው ጨዋታ ኖቲንግሃም ፎረስትን ከማንቸስተር ዩናይትድ የሚያገናኘው ጨዋታ ነው። በመጀመሪያው ዙር ጨዋታ ኦልድ ትራፎርድ ላይ ኖቲንግሃም ፎረስት እንዳሸነፈ እናስታውሳለን። ወደ ኦልድ ትራፎርድ ተጉዞ አሸንፎ ነበር። ዛሬ ሁለቱ ክለቦች በድጋሚ ይገናኛሉ። ፎረስት አሁን በሊጉ የተሻለ ደረጃ ላይ ተቀምጧል። 54 ነጥቦች አሉት። ሶስተኛ ደረጃ ላይ ነው የተቀመጠው። ቀስ እያለ በተለይ ያለፉትን ተከታታይ 2 ጨዋታዎች አሸንፏል። ዩናይትድ ዘንድሮ ምናልባትም ወጥ ባለመሆን ውስጥ ወጡ ነው እየዘለቀ እንዳለ እየተመለከት ነው የምንገኘው። ቡድኑ እያንዳንዱ ጨዋታ የማሸነፍ ብቃቱ ዝቅ ያለ መሆኑን እያየን እንገኛለን። ምናልባትም አሰልጣኝ ሩበን አሞሪም ከያዙት በኋላ አንደኛው ችግሩ በተለይ ተጫዋቾች ጉዳት ይነሳል። ከዛ ውጭ ደግሞ ራሱ በተለይ ቡድኑ ተደጋጋሚ ሽንፈቶች ራሱ የቻለ የስነልቦና ጫና እንዳሳደረበት እያሳየን የሚገኘው ኖቲንግሃም ፎረስት በተለይም ለመጀመሪያ ጊዜ ምናልባት ከ1991-92 የውድድር ዓመት በኋላ በደርሶ መልስ ዩናይትድን ለማሸነፍ ዛሬ ወደ ሜዳ ይገባል። የመጀመሪያውን ጨዋታ አሸንፈዋል። ፎረስት እንደ ቡድን በተለይ ያለፉትን 5 ጨዋታዎች አልተሸነፈም። በሁሉም ውድድሮች ይህንን ያስቀጥላል ተብሎ ነው የሚጠበቀው። ዩናይትድ አሁን ካለበት ወቅታዊ አቋም አንጻር እንደ ቡድን ዩናይትድ ያው በርከት ያሉ ተጫዋቾች ከጉዳት አገግመው ተመልሰዋል። እንደ መልካም አጋጣሚ ሊቆጠር ይችላል። ያው ዲያሎ አልተመለሰም፣ ማርቲኔዝ የለም። ሻውም የቡድን ልምምድ ይጀምር እንጂ በቋሚነት ይሰለፋል ተብሎ አይጠበቅም። ምናልባት ከረዥም ጊዜ በኋላ ዛሬ ተጠባባቂ ወንበር ላይ ልናየው እንችላለን። ፓትሪክ ዶርጉ ቅጣት ነበረበት። ያው በፕሪሚየር ሊግ የተሰለፈ አልነበረም። በዛሬው ጨዋታ ላይ ወደ ቋሚ አስተላለፍ ይገማል ተብሎ ይጠበቃል። ኮቢ ማይኖ ከዛ ውጭ በዛሬው ጨዋታ ላይ የማይኖር ተጫዋች ነው። ከዛ ውጭ ግን እና ሃሪ ማጉየር እና ሌኒ ዮሮ ይኖራሉ ተብሎ ይጠበቃል። እነዚህ ተጫዋቾች የመሰለፍ እድል ያገኛሉ። ባይንድራም የመሰለፍ እድል ይኖረዋል ተብሎ ነው የሚጠበቀው። በዛሬው ጨዋታ ላይ ምናልባት ተጠባባቂ ወንበር ላይ ይቀመጣል ተብሎ ይጠበቃል። ረዥም ቢያንስ ከአንድ ወር ላለፈ ጊዜ ጉዳት ላይ እንደነበር የሚታወስ ነው። ከዛ ውጭ ሄቨን ያው የመሰለፍ ጉዳይ አጠራጣሪ ነው። ባለፈው ጉዳት እንደገጠመው ይታወሳል። ዩናይትድ ይህንን ጨዋታ የሚያሸንፍ ከሆነ ደረጃውን የማሻሻል እድል ይኖረዋል። ምክንያቱም አሁን 37 ነጥቦችን ይዞ 13ኛ ደረጃ ላይ ተቀምጧል። ይህንን ጨዋታ ካሸነፈ 40 ነጥብ ይኖረዋል። 12ኛ ደረጃ ላይ የሚቀመጠው ክሪስታል ፓላስ ቀጣይ ጨዋታውን እስከሚያከናውን ነው። ፓላስ አሁንም አንድ ቀሪ ጨዋታ አለው። ከዩናይትድ ያነሰ ጨዋታ ነው ያደረገው። 28 ጨዋታዎችን አከናውኗል። ይህ ጨዋታ ምናልባት በቀጣይ ዓመት ፓላስ ከፍ ብሎ የመቀመጥ እድል ሊኖር ይችላል። በአውሮፓ መድረክ የመሳተፋቸው ጉዳይ እጅጉን አጠራጣሪ ነው። ሁለቱም ቡድኖች አሁን ባለው ደረጃ ኖቲንግሃም ፎረስት ያው ቀደም ብሎ በአውሮፓ ቻምፒየንስ ሊግ ረጅም ዓመት በኋላ እንመለከተው እንችላለን። በእንግሊዝ ክለቦች ታሪክ የአውሮፓ ቻምፒየንስ ሊግን በማሸነፍ ያው ከሚሰለፉ በቀዳሚነት ከሚነሱ ክለቦች መካከል አንደኛው ፎረስት ነው። ዘንድሮም ይህንን የሚያሳካ ይመስላል። አሁን ካለበት ደረጃ አንጻር 4ኛ ደረጃ ካለው ከቼልሲ ጋር ያለው ነጥብ ልዩነት ሰፊ ነው። ቢያንስ የሁለት ጨዋታ ልዩነት አለ። ቼልሲ 49 ነጥቦችን ይዞ 4ኛ ደረጃ ላይ ተቀምጧል። ፎረስት ደግሞ 54 ነጥቦች ነው ያሉት። 3ኛ ደረጃ ላይ ነው የሚገኘው። ምናልባት ቀደም ብሎ አርሴናል ይጫወታል። በአርሴናል ውጤት ላይ የተመሰረተ አጠቃላይ ሂደት ግን በተለይም ፎረስት ቀስ እያለ ወደ 2ኛው ደረጃ ከፍ የሚልበት እድል አለ። የስፔን ኮፓ ዴል ሬይ ዛሬ
ግማሽ ፍጻሜ ጨዋታ አንድ ጨዋታ ይከናወናል። የመልስ ጨዋታ ነው የሚከናወነው። የመጀመሪያውን ጨዋታ 1-2 በሆነ ውጤት ሪያል ማድሪድ አሸንፎ እንደነበር ይታወሳል ሪያል ሶሲዳድን። ዛሬ ደግሞ ለ182ኛ ጊዜ ይገናኛሉ። በቅርብ ጊዜ ባደረጓቸው ያለፉት 4 ጨዋታዎች ሁሉንም ሪያል ማድሪድ ያሸነፈው ሙሉ ቡድኑን ይዞ ይገባል ተብሎ ነው የሚጠበቀው። ሪያል ማድሪድ በሜዳው ሶሲዳድ ያለፉትን በተለይም 8 ጨዋታዎች አንዱን ብቻ ነው ያሸነፈው። በሁሉም ውድድሮች 6ቱን ተሸንፏል። እንደ ቡድን ደካማ ጊዜ ነው ያሳለፈ የሚገኘው። ሪያል ማድሪድ ደግሞ በርከት ያሉ የቡድኑ ተጫዋቾች ጥሩ ፎርም ላይ እንደሚገኙ እየተመለከትን እንገኛለን። ከዚህ አንጻር ስንመለከተው የተሻለ እድል ይዞ ወደ ሜዳ የሚገባው ሪያል ማድሪድን መሆኑን ማንሳት እንችላለን። ያው ነገ ደግሞ ባርሴሎና ከአትሌቲኮ ማድሪድ ይጫወታሉ። በኮፓ ኢታሊያ እንደዚሁ የግማሽ ፍጻሜ አንድ ጨዋታ ይከናወናል። ኢምፖሊ ከቦሎኛ ጨዋታቸውን ያከናውናሉ። ቦሎኛ ቀስ ያለ ቪንቶ ኢታሊያኖ ቡድን እየተሻሻለ እየመጣ እንዳለ እየተመለከትን የምንገኘው። ቲያጎ ሞታ ቡድኑን ከለቀቀ በኋላ በርካቶች ቀስ እያለ ይወርዳል ብለው ጠብቀው ነበር። አጀማመሩም ጥሩ አልነበረ በሴሪአው። ቀስ እያለ ግን እየተሻሻለ ቢያንስ በቀጣይ ዓመት በአውሮፓ መድረክ ተሳታፊ የሚያደርገውን ውጤት ለማስመዝገብ እየመጣ ነው የሚገኘው። ቦሎኛ በተለይ በቅርብ ጊዜ ባደረጋቸው ጨዋታዎች ላይ ጥሩ ጊዜን እያሳለፈ እንዳለ እየተመለከትን የምንገኘው። እንደ ቡድን ተሻሽሏል። በቅርብ ጊዜ ምናልባትም እያንዳንዱ ጨዋታዎች ላይ ተጽዕኖ ከፍ ያለ መሆኑን እየተመለከትን እንገኛለን። ባለፉት ባደረጋቸው አጠቃላይ 24 ጨዋታዎች በ3ቱ ጨዋታ ብቻ ነው የተሸነፈው። ይህ ምናልባትም ጥሩ ፎርም ላይ እንዳለ ማሳያ ሊሆን ይችላል። ተጋጣሚ ኢምፖሊ በአንጻሩ 2025 ከገባ በኋላ አንድ ጨዋታ ብቻ ነው ያሸነፈው። ያንንም ጨዋታ ያሸነፈው በዚሁ በኮፓ ኢታሊያ ዩቬንቱስን ነበር አሸንፎ ወደዚህ ጨዋታ የመጣው። በሩብ ፍጻሜ ዩቬንቱስን ያሸነፈበት ጨዋታ ነው የሚጠቀሰው። ሁለቱ ክለቦች ለመጨረሻ ጊዜ በዚህ በኮፓ ኢታሊያ ተገናኝተው የነበረው 2001-2002 የውድድር ዓመት ላይ ነበረ። በዛ ጨዋታ አጠቃላይ በድምር ውጤት ቦሎኛ 5-4 በፍጹም ቅጣት ምት መለያ ምቶች አሸንፎ ቀጣዩን ዙር መቀላቀሉ ወደ ፍጻሜ ማግናቱን እናስታውሳለን። ዛሬ በሁሉም ውድድሮች ለ31ኛ ጊዜ ይገናኛሉ። ቦሎኛ በአጠቃላይ ውድድሮች ያው 8ቱን አሸንፏል። ኢምፖሊ ደግሞ 9ኙን ጨዋታ ማሸነፉ ይታወሳል። የዲኤፍቢ ፖካል ዋንጫ እንደዚሁ የግማሽ ፍጻሜ አንድ ጨዋታ ይከናወናል። አርሜኒያ ቤልፊልድ ከባየር ሊቨርኩሰን ይጫወታሉ። እነዚህ ሁለት ቡድኖች በተለይም ሁለት የሊግ ርከን ላይ የሚገኙ ናቸው። ያኛው ታችኛው ሊግ ላይ የሚገኘው ሊቨርኩሰን ደግሞ አሁንም ቢሆን በቡንደስሊጋ በዋንጫ ፉክክር ውስጥ ነው የተቀመጠው። በቅርብ ጊዜ ባደረጓቸው ጨዋታዎች ላይም በተለይ ለመጨረሻ ጊዜ 2021-22 የውድድር ዓመት ላይ በቡንደስሊጋ ነበር የተገናኙት። ያኔ ሊቨርኩሰን 7 ግቦችን አስቆጥሮ 7-0 በሆነ ውጤት አሸንፈው ነበረ። ሆኖም አርሜኒያ ቤልፊልድ በሜዳው በቅርብ ጊዜ ባደረጋቸው ያለፉት 5 ጨዋታዎች በሁሉም ውድድሮች ማለት ነው አልተሸነፈም። ጥሩ ጊዜን እያሳለፈ ነው የሚገኘው። በእነዚህ ጨዋታዎች ደግሞ 13 ግቦችን አስቆጥሯል። በዲኤፍቢ ፖካል ዋንጫ ደግሞ በቅርብ ጊዜ በተለይም የመጣበትን ርቀት ስንመለከት 3 ትልልቅ የቡንደስሊጋ ክለቦችን አሸንፎ ነው የመጣው። አንዳንዴ ልክ ታችኛው ሊግ ላይ የሚገኙ ቡድኖች ላይ ካሉ ቡድኖች ጋር ሲገናኙ ያላቸው ፐርፎርማንስ ከፍ ይላል። ከዚህ አንጻር ስንመለከተው ዛሬ ምሽት 3:45 ላይ በሚደረገው ጨዋታ ሊቨርኩሰንን ይፈትናል ተብሎ ነው የሚጠበቀው። ኤርሊንግ ብራውት ሃላንድ በቁርጭምጭሚት ጉዳት ምክንያት ረዘም ላለ ጊዜ ከሜዳ እንደሚርቅ ተገልጿል። ተጫዋቹ በተለይም ሴቲ ባርነማዋዘን 2-1 ባሸነፈበት የኤፍኤ ካፕ ጨዋታ ላይ ነበር ጉዳት የገጠመው። በዚህ ምክንያት ምናልባትም ዘንድሮ ላንመለከተው እንደሚችል ይጠበቃል በዘንድሮ ውድድር ዓመት እስከሚጠናቀቅ ድረስ። ሆኖም ግን እስካሁን ለጊዜ የታወቀው በነገ የሚደረገው የሌስተር ሲቲ ጨዋታ እንደዚሁም በሳምንቱ መጨረሻ የማንቸስተር ደርቢ ያለ በእነዚህ ጨዋታዎች ላይ አይሰለፍም። ከዛ ውጭ የኤፍኤ ካፕ ግማሽ ፍጻሜ ወይም በላይ ላይ ከመደረጉ አስቀድሞ በእንግሊዝ ፕሪሚየር ሊግ ሲቲ ከክሪስታል ፓላስ እንደዚሁም ከኤቨርተን ጋር ይጫወታል። በእነዚህ ጨዋታዎች ላይ እንደማይኖር ነው የተገለጸው። የጀርመን ቡንደስሊጋ አስተዳዳሪ አካል በቀጣይ በተለይም የዓለም ክለቦች ዋንጫን ታሳቢ ያደረገ አዲስ የዝውውር ጊዜ ይፋ አድርጓል። ቀደም ብሎ ባለፈው ሳምንት የእንግሊዝ ፕሪሚየር ሊግ ይፋ ማድረጉን እናስታውሳለን። በዚህ መሰረት ከግንቦት 24 እስከ ሰኔ 3 ድረስ በቀጣይ በዓለም የክለቦች ዋንጫ ላይ የሚሳተፉ ክለቦች ተጫዋቾችን ማዛወር እንደሚችሉ ተገልጿል። ከዛ ውጭ ግን መደበኛው ከሰኔ 24 እስከ ነሐሴ 26 የሚደረገው የቡንደስሊጋው የተጫዋቾች ዝውውር እንደሚቀጥል ነው የተገለጸው። ፊፋ ነው ይህንን ቀደም ብሎ ፈቅዶ የነበረው ክለቦች የዓለም ክለቦች ዋንጫ ላይ የሚሳተፉ ክለቦች እዚህ ላይ ተጫዋቾችን ቀደም ብለው እንዲያስፈርሙ መፍቀዱ ይፋ ማድረጉ ይታወሳል። ፍሬድሪኮ ጋቲ ጉዳት ገጥሞታል። በዚህ ምክንያት ለ1 ወር ያህል ከሜዳ እንደሚርቅ ነው የተገለጸው። በሳምንቱ መጨረሻ በተለይም ኢዶር ቱዶር የያዙት ቡድን 1-0 በሆነ ውጤት ጄኖዋን ሲያሸንፍ ተጎድቶ መውጣቱን እናስታውሳለን። ለ1 ወር ከሜዳ ይርቃል። ዘንድሮ በአጠቃላይ 40 ጨዋታዎችን እንዳከናወነ እናስታውሳለን። ለዩቬንቱስ የተጫዋች አለመኖር በተለይም ብሬመር የለም፣ በተጨማሪ የተጫዋች አይኖርም። በዚህ ምክንያት ለሚያስቡት የአውሮፓ ቻምፒየንስ ሊግ ቦታ ትልቅ ፈተና ይሆናል ተብሎ ይጠበቃል።